ኦኬ ሰላም እንዴት ናችሁ? ዛሬ ስለ ዳይሬክት ኦንላይን ሞተር ስታርቲንግ ሲስተም በደንብ ማሳያችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮአችን እንሂድ። ኦኬ እንግዲህ ዳይሬክት ኦንላይን ወይ ደግሞ ዶል ስታርቲንግ ሜትድ ብዙ ጊዜ ላይ 5 ኪሎዋት በታች ላላቸው ኢንዳክሽን ሞተሮች የምንጠቀምበት ስታርቲንግ ሜትድ ነው። ምክንያቱም ይሄንን ስታርቲንግ ሜትድ ብዙ ጊዜ ላይ ትልቅ ሬት ላላቸው ሞተሮች መጠቀም አንችልም። ምክንያቱም ይሄ ስታርቲንግ ሜትድ ብዙ ታይም ላይ ሃይ ስታርቲንግ ከረንት ይፈልጋል which means ሃይ ቮልቴጅ ድሮፕ ይኖራል ማለት ነው ዱሪንግ ስታርቲንግ ላይ። ለዛ ብዙ ጊዜ ላይ ለ5 ኪሎዋት በታች ላላቸው ሬትድ ሞተሮች መጠቀም እንችላለን ማለት ነው። ዳይሬክት ኦንላይን ስታርቲንግ ሜትድ ላይ ሜትድ በመጠቀም ሳለ የተለያዩ ዲቫይሶችን ወይ ደግሞ ኢኩዊፕመንቶችን መጠቀም እንችላለን ማለት ነው። ከዚህ ውስጥ አንደኛው ኤምሲቢ ሚኒቸር ሰርኪዩት ብሬከራችን ነው። ኮንታክተር እንደሚሰራ የሚለው እንግዲህ ባለፈው ቪዲዮ ላይ በሚገባ ሳይቻችኋለሁ። እዚህ ጋር ደግሞ አንድ እና አዲስ ዲቫይስ ያለው ምንድነው ኦቨርሎድ ሪሌ ነው which means ይሄ ዲቫይስ ብዙ ጊዜ የምንጠቀመው ምንድነው ሞተራችን ኦቨርሎድ ከመሆን እንዲከላከልልን የሚያደርግልን ኤሌክትሮማግኔቲክ ስዊች ነው ማለት ነው። ሌላ ኢንዲኬተር ላይቶች አሉ እዚህ ጋር እንደምታዩቸው በአረንጓዴ በቢጫና በቀይ ኢንዲኬተር የተደረጉ ላይቶች እነኚህ ብዙ ጊዜ ላይ ያው ለኢንዲኬሽን ነው የምንጠቀማቸው። ሞተራችን ያለውን ስታተስ ነው ራኒንግ ነው ወይስ ኦቨርሎድ ነው ያ ደግሞ ወይስ ቆሟል የሚለውን ነገር ኢዚሊ አይዴንቲፋይ እንድናደርግ የሚያደርጉልን ላይቶች ናቸው። እነኚህ ላይቶች ብዙ ጊዜ ላይ ያው ኮንትሮል ቦርድ ከጀርባ ላይ የሚገጠሙት አንዳንድ ቦታዎች ላይ እነኚህ ነገሮች አይታችሁ ሊሆን ይችላል። ሌላ ደግሞ ፑሽ በተኖች አሉ። ሁለት አይነት ፑሽ በተኖች፣ አንደኛው ስታርት ፑሽ በተን which means ኖርማሊ ኦፕን የሆነ ስቴት ያለው ፑሽ በተን ነው እና ሌላ ደግሞ ስቶፕ በተን አለን። ይሄ ደግሞ ብዙ ጊዜ ላይ ኖርማሊ ክሎዝድ የሆነ ስቴት ያለው ፑሽ በተን ነው። እዚህ ጋር እንደምታዩት ሲንግል ፌዝ ብሬከርም አለ። ይሄ ብዙ ጊዜ ላይ ያው ለኮንታክተር ኮይላችን ፓወር ወይ ደግሞ ፌዝ አልፎ የሚሄድበት ብሬከር ነው ማለት ነው። ኦኬ አሁን ደግሞ እያንዳንዱን ያየናቸውን ዲቫይሶች እንዴት ይገናኛሉና የሚለውን ነገር በሚገባ ማሳያችሁ ነው የሚሆነው። በማንኛውም ሞተር ስታርቲንግ ላይ ሁሌም ቢሆን ሁለት አይነት ሰርኪዩት አለ፣ ፓወር ሰርኪዩት እና ኮንትሮል ሰርኪዩት የሚባሉ ነገሮች አሉ። እንዴት የዳይሬክት ኦንላይን ሲስተም ወይ ደግሞ ዶል ስታርቲንግ ሜትድ ፓወር ሰርኪዩቱን ወይም ደግሞ ኮንትሮል ሰርኪዩቱን እንዴት መስራት እንችላለን የሚለውን ደግሞ በሚገባ ላሳያችሁ። ኦኬ እዚህ ጋር እንደምታዩት እንግዲህ ሁለት አይነት ሰርኪዩት አለ፣ ፓወር ሰርኪዩት እና ኮንትሮል ሰርኪዩት አለ። ሌትስ ሲ ፈርስት ፓወር ሰርኪዩት ፓርት ማለት ነው። በግራ ሳይድ ያለው እንደምታዩት ፓወር ሰርኪዩታችን ነው ማለት ነው። L1 L2 L3 ብሎ ማንኛውም አይነት 3 ፌዝ ኮሜርሻል ፓወር ነው ማለት ነው። ከዛ የሚመጣውን ፓወር ቀጥታ የምናስገባው ወደ ሰርኪዩት ብሬከራችን ነው ማለት ነው። እዚህ ጋር አንድ ነገር መረዳት ያለብን ነገር ምንድነው ሰርኪዩት ብሬከር በመርበት ሰዓት ላይ አንደኛ የሞተራችንን ሬት ከረንት ታሳቢ ማድረግ መቻል አለብን። ሞተሩ ላይ ብዙ ጊዜ ፕሌቱ ላይ ይቀመጣል። ያንን መጀመሪያ ቼክ ማድረግ አለብን ማለት ነው ብሬከራችን ስንመርጥ ማለት ነው። ዘንድ ደግሞ ሁሌም ቢሆን መጠቀም ያለብን እንደዚህ 3 ፌዝ ሞተሮች ላይ ብዙ ጊዜ ላይ እንድንጠቀም የሚፈልገው 3 ፌዝ ሰርኪዩት ብሬከር ነው። ምክንያቱም እያንዳንዱ ላይን ላይ የተለያየ ሰርኪዩት ብሬከር በምንጠቀምበት ሰዓት ላይ እና እንዳጋጣሚ ነው አንደኛው ብሬከር ፌል የሚያደርግበት ሰዓት ላይ ሞተራችንን በሚሲንግ ፌዝ እንዲሰራ እናስገድዋለን ማለት ነው። ይሄ ደግሞ የመጀመሪያውና አንደኛው ኢፌክት ሞተራችን ያለው አርፒኤም ወይም ደግሞ ስፒዱ እንዲቀንስ ያደርግብናል ማለት ነው። በመቀጠል ደግሞ ሞተሩ በሁለት ፌዝ እንደመሰራቱ መጠን ኦቨርሂት ሊያደርግ ይችላል ሞተራችን ማለት ነው። ይሄ ደግሞ አንደኛው የዋይንዲንጋችን ፌል ሊያደርግበት የሚችልበት አጋጣሚ ሊኖር ስለሚችል ሁሌም ቢሆን 3 ፌዝ ሰርኪዩት ብሬከር እንድንጠቀም እመክራለሁ ማለት ነው። በመቀጠል ከሰርኪዩት ብሬከራችን የወጣው ሶስቱን ፌዝ ወደ ኮንታክተሩ ኢንትሪ ፖይንት ወይ ደግሞ መግቢያ ፖይንት ወይ ደግሞ ኢንካሚንግ ኮንታክት ፖይንት እናስገባለን ማለት ነው። ከዚህ በፊት በነገርኳችሁ ቪዲዮ ላይ ኮንታክተር ኢንካሚንግ ኬብሎች የሚገናኙበት L1 L2 L3 ወይም ደግሞ ሌብል ሲደረጉ በቁጥር 1 3 እና 5 ላይ ሲሆን ከኮንታክተሩ መውጫ ያለው ደግሞ ብዙ ጊዜ ሌብል የሚደረገው T1 T2 3 ወይም ደግሞ በቁጥር 2 4 እና 6 ይሆናሉ ማለት ነው። ኦኬ በመቀጠል ደግሞ ከኮንታክተራችን አውት ጎይንግ ወይ ደግሞ የወጣውን ኬብል ቀጥታ የምንወስደው ወደ ሪሌ ኢንፑት ነው ማለት ነው። ብዙ ጊዜ ላይ ያው ሪሌዎች አንዳንዶቹ ሶኬት ታይፕ ናቸው። ቀጥታ ኮንታክተር አውት ጎይንግ ፖይንት ላይ ቀጥታ የሚሰኩም አሉ። ወይ ደግሞ እንደዛ አይነት ሶኬት ታይፕ ካላገኛችሁ ቀጥታ በኬብል ትራንስፈር ማድረግ ትችላላችሁ ማለት ነው። ብዙ ጊዜ ላይ ሪሌዎች ላይ ሌላ ኦክሲለሪም አላቸው ላይክ ኖርማሊ ክሎዝ ወይ ኖርማሊ ኦፕን በቁጥር 9596 9798 አይነት ቁጥር ያላቸው ሌብሊንጎች ማለት ነው። እነኚህ ነገሮች ለኮንትሮል ሰርኪዩት እንጠቀማቸዋለን። በኋላ ላይ ስለ ኮንትሮል ሰርኪዩቱ በደንብ ሳሳያችሁ እንዴት ኮኔክት ማድረግ እንደምትችሉ በዛው ልክ ማሳያችሁ ስለሚሆን
እና እነኚህ ኦቨርሎድ ሪሌዎች ብዙ ጊዜ ላይ የምንጠቀማቸው ሞተራችን ኦቨርሎድ በሚሆንበት ሰዓት ላይ ወይም ደግሞ የሞተራችን ዋይንዲንጎች ሃይ ከረንት ድሮ የሚያደርጉበት ሰዓት ላይ እነኚህም እንዳይቃጠሉ በሃይ ከረንት ምክንያት ወይ ደግሞ ከፍተኛ በሆነ ከረንት ምክንያት እንዳይቃጠሉ የሚጠብቁልን ስዊቾች ናቸው ማለት ነው። ሶ እነኚህ ሪሌዎች ብዙ ጊዜ ላይ ሪሴት ማድረግ እንችላለን ወደ ፈለግነው አይነት ከረንት ሪሴት ማድረግ በምንችልበት ሰዓት ላይ ወይም ያ ከረንት በሚያርፍበት ሰዓት ላይ እነኚህ ስቴታቸውን ወይ እነኚህ ሪሌዎች ወይ ደግሞ ስቴታቸውን በመቀየር ፓወር ወደ ሞተር ትራንስፈር እንዳይደረግ ያደርጋሉ ማለት ነው። ሶ ከሪሌ የወጣውን አውትፑት ደግሞ ወደ ሞተራችን ተርሚናል ወይ ደግሞ ፕራይመሪ ተርሚናል እናገናኛለን ማለት ነው። ቅድም እንደነገርኳችሁ ወይም ደግሞ ዶር ስታርቲንግ ሜተድ ወይ ፐርማነንት ዴልታ ነው የምናገናኘው ወይ ደግሞ ፐርማነንት ስታር ማገናኘት እንችላለን ማለት ነው። ሶ ፓወር ሰርኪዩቱ ይህንን ይመስላል ማለት ነው። ሌትስ ጎ ቱ ወደ ኮንትሮል ሰርኪዩት። ሶ ወደ ኮንትሮል ሰርኪዩታችን ስንመለስ እንግዲህ ዋና ዓላማው ኮንትሮል ሰርኪዩት ለኮንታክተራችን ኮይል ጀስት 220 እንዲደርሰው ወይም ደግሞ እንዳይደርሰው ማድረግ ነው። ሶ ይሄን በምናደርግበት ሰዓት ላይ ሞተራችንን እዚህ ፓወር ኮኔክት ወይም ደግሞ ዲስኮኔክት ለማድረግ ለመጠቀም ነው ማለት ነው። ይሄን ኮንትሮል ሰርኪዩት ዲዛይን የሚደረገው ማለት ነው። ሶ እንደምታዩት ከላይ ፌዝ እና ኒውትራል አለ። ሶ ከፌዝ ልንጀምር ማለት ነው። በፌዝ ሳይድ ያለውን ጀምር። ሶ ኢመርጀንሲ ብዙ ጊዜ ላይ የምንጠቀመው አውትሮል ላይ ነው። ለምሳሌ ኢመርጀንሲ ነገር ነው ቢከሰት ያንን ጀስት ኢዚሊ ፓወሩን ወይም ደግሞ ሞተሩን ለማቆም የምንጠቀምበት ስዊች ነው ማለት ነው። ሶ ከኢመርጀንሲ ፑሽ በተን ወይ ደግሞ ከወጣ በኋላ ያለውን ገመድ ቀጥታ ጀስት ወደ ምናገናኘው ወደ ኦቨርሎድ ሪሌ ነው። ቅድም እንደነገርኳችሁ ኦቨርሎድ ሪሌ ኦክሲላሪዎች አሉት። ኖርማሊ ክሎዝ የሆነ ኮንታክት ፖይንት እና ኖርማሊ ኦፕን የሆነ ኮንታክት ፖይንት ማለት ነው። ሶ ያ ሪሌያችን ጀስት አክቲቬት እና ዲአክቲቬት በሚሆንበት ሰዓት ላይ እነኚህ ኮንታክት ፖይንቶች ስቴታቸውን በሚቀይሩበት ሰዓት ላይ ኮንትሮል ሰርኪዩታችንም አበዛው ልክ አብረው ኮንትሮል ማድረግ ይችላሉ ማለት ነው። ሶ ወደ 95 እና ወደ 96 ኖርማሊ ክሎዝ ነው። እዚህ ጋር በመጠንቀቅ አለባችሁ። ኖርማሊ ክሎዝ ከፑሽ በተን የወጣው ወይ ደግሞ ከኖርማሊ ከኢመርጀንሲ ፑሽ በተናችን የወጣውን ወደ ሪሌ ኖርማሊ ክሎዝ ዘን ከኖርማሊ ክሎዝ የወጣውን ከሪሌ ኖርማሊ ክሎዝ የወጣውን ደግሞ ወደ ስቶፕ ፑሽ በተናችን ነው። ቅድም እንደነገርኳችሁ ስቶፕ ፑሽ በተን ብዙ ጊዜ ላይ እንግዲህ አብዛኛው ጊዜ ዲዛይን የሚደረገው በኖርማሊ ክሎዝ ስቴት ነው ማለት ነው። ሶ ጀስት ፕረስ በምናደርግበት ሰዓት ላይ ስቴቱን ቀይሮ ፓወር ወደ ኮንታክተራችን ትራንስፈር እንዳይደረግ ያደርጋል ማለት ነው። ዘኔው ከስቶፕ ፑሽ በተናችን የወጣውን ኬብል ደግሞ ቀጥታ የምንወስደው ወደ ስታርት ፑሽ በተናችን ነው ማለት ነው። ብዙ ጊዜ ስታርት ፑሽ በተን ላይ የሚደረገው በ3 እና በ4 ነው። ብዙ ጊዜ አይታችሁ ታውቃላችሁ። ስታርት ፑሽ በተን ላይ እንደዚህ አይነት ሌብሎንጎች ብዙ ጊዜ ላይ ይኖራሉ ማለት ነው። ሶ ይሄ ስታርት ፑሽ በተን አንዴ ከተነካ በኋላ ድጋሜ በምንለቅበት ሰዓት ላይ ኮንታክተሩ ዲኢነርጃይዝ ያደርጋል። ሶ ይሄ ዲኢነርጃይዝ እንዳያደርግ የምንጠቀመው ብዙ ጊዜ ላይ ሰልፍ ሆልድ ሲስተም አለ። ባለፈው ቪዲዮ ላይም ኮንታክተር ላይ ባሳየኋችሁ ቪዲዮ ላይ ሰልፍ ሆልድ ሲስተም የሚጠቅመው ለዚህ ነው። ኮንታክተራችን ኢነርጃይዝ ባደረገ ስቴቱ ላይ እንዲቀጥል ማለት ነው። ሶ ፓራሊ ከኖርማሊ ኦፕን ኮንታክተር ጋር ወይም ኮንታክት ፖይንታችን ጋር ፓራሊ እናስራለን ማለት ነው። ሶ ከዚህ የወጣው ፖይንት ደግሞ ወደ ኮንታክተራችን ኮይል ወይም ደግሞ ወደ መጀመሪያው ኮንታክተር ኮይል ተርሚናል ኤ1 እናገናኛለን ማለት ነው። ኤቱን ቀጥታ ከኒውትራል ጋር ማገናኘት እንችላለን። ግን እዚህ ጋር እንደምታዩት ሁለት ኢንዲኬሽን ላይቶች አሉ። አንደኛው ምንድነው ግሪን እና ሁለተኛው ደግሞ ሬድ ነው። ሬድ ምንድነው የሚያሳየው እዚህ ጋር ጀስት ሞተራችን ኦቨርሎድ በሚሆንበት ሰዓት ላይ እንዳያችሁ እዚህ ጋር ምንድነው ኢንዲኬሽን ላይት ወይም ደግሞ አላርም ልንለው እንችላለን። የተገናኘችው ወይ ደግሞ እቺ ላይት የተገናኘችው ከምን ጋር ነው ማለት ነው? ከኖርማሊ ኦፕን ሪሌ ነው። ምክንያቱም ልክ እንበልና ሞተራችን ኦቨርሎድ በሚሆንበት ሰዓት ላይ ሪሌያችን ስቴቱን ይቀይርና ምንድነው የሚሆነው? ኖርማሊ ኦፕን የነበረው ወደ ኖርማሊ ክሎዝ ነው የሚቀየረው። which means ወደ ክሎዝ ነው የሚቀየረው። which means እቺኛዋ ኤልኢዲ ወይም ደግሞ እቺኛዋ ኢንዲኬሽን ላይት ቀጥታ ምንድነው ሁለት ታገኝና ሞተራችን ኦቨርሎድ መሆኑን ኢዚሊ ኢንዲኬት ማድረግ ትችላለች ማለት ነው። ሁለተኛ የምታዩት ግሪን ላይት ደግሞ ሞተራችን ኦፕሬት እያደረገ ነው ወይ ደግሞ ሞተራችን እየሰራ ነው የምትለው ላይት በሚገባ የሚያሳይ ኢንዲኬሽን ላይቶች ናቸው ማለት ነው። ሶ ቴንክስ ፎር ዋቺንግ። ኔክስት ቪዲዮ ላይ እንዴት ሁለት ኮንታክተሮቹን ኢንተርሎክ ማድረግ እንዴት እንደምንችል በሚገባ ማሳያችሁ ነው የሚሆነው። Thanks.